ሰላም እንዴት ናችሁ? ትናንትና በሰራሁት ቪዲዮ ሙሉ ያልሆኑ ሰዓቶችን እንዴት መናገር እንደሚቻል ጽፌላችሁ ነበረ። ዛሬ ደግሞ በክፍል 2 የምናየው ጊዜያትን እንዴት መናገር እንችላለን። ለምሳሌ አንድ ሰው ቀጠሮ ለመያዝ ሲፈልግ እንዴት ነው ቀጠሮ መቼ እንደሚሆን በጊዜ እንዴት መናገር ይችላል የሚለውን የምናይ ይሆናል ማለት ነው በክፍል 2። ስለዚህ የዛሬው ቪዲዮአችን ስንጀምር ገነመ እንላለን። ገነመ ማለት ጠዋት ማለት ነው። ገነመ ማለት ጠዋት ማለት ነው። በርፈተ ካልን ደግሞ ረፋድ ማለታችን ነው። በርፈት ካልን ረፋድ ማለታችን ነው። ጉያ ወለካ ካል እኩለ ቀን ማለታችን ነው። እኩለ ቀን ጉያ ወለካ ማለት እኩለ ቀን ማለት ነው። ሰዓቦድ ማለት ደግሞ ከሰዓት ማለት ነው። ከሰዓት ማለት ሰዓቦድ እንለዋለን። ገረ ገልገላ የሚባል ደግሞ ወደ ማታ ማለታችን ነው። ወደ ማታ ማለታችን ነው። ገረ ገልገላ ማለት ገልገለ ካልን ደግሞ ማታ ገልገለ ማለት ማታ ማለት ሲሆን ሀልከን ካልን ደግሞ ሌሊት ማለታችን ነው። ሀልከን ካልን ሌሊት ሀልከን ወለካ ካልን እኩለ ሌሊት ሀልከን ወለካ እኩለ ሌሊት። ገረበሪ ወደ ንጋት ማለት እንችላለን። ከተመቻችሁ ላይክ፣ ፎሎ፣ ሼር ማድረግ አትርሱት። ቀጣይ በሌላ ቪዲዮ እንገናኛለን።